ልቦና ይሄ ንግግርሽ እኮ ነው እኔ በጣም ደስ የሚለኝ። በጣም እያጣጣምሽ እየተከታተልሽ ዳጊን ትሰሚያለሽ። አያችሁት የንግግሩ ለዛ እንዴት እግዚአብሔር ነው እንዴ ዳጊን እየተከታተልኩት እኮ አይደለም እናንተ እኮ ናችሁ እንደተከሸነ አንድ ቀን አንድ የኦርቶዶክስ መምህር ቁጭ ብሎ ስለ ፕሮቴስታንት ሲያወራ ሰምቼ አላውቅም። የምሬን ነው የምልህ። ቁጭ ብሎ የሚያስተምረው ምዕመኑን ነው። እናንተስ ዘላለማችሁን ቁጭ ብላችሁ ኦርቶዶክስ ገና እያላችሁ ታረጃላችሁ። እያማረች በቃ እንደዚህ እያረጃችሁ ኦርቶዶክስ ዘላለማችሁን ጌታ ምስክሬ። ግን ተከታተለሽ ዳጊን ትሰሚያለሽ፣ ተከታተለሽ እኔን ትሰሚያለሽ። እና በእኔ እውነቱ ልንገርሽ ሊያ አይታችሁታል። ግን ይሄ ዘማሪ ዳግም ስለ ከመዝሙሬ ጋር ከሁሉም ልጆች ጋር ዲቤት ሲያደርግ አየዋለሁ። በዛ ነው እንጂ እኔ ዳግም ተከታትየው ምናምን አይደለም እኮ። ሰምተሽው ቆይ አድምጪ እኮ ኤርሚ አይደለም ዳግም እኮ አንተም ተሳዳቢ እኮ ነህ እንዴ። ቁጭ ብለህ ስጠሪ ደግሞ ይመቹኛል ስድቦች ጌታ ተረባሽ እና እሱ ነው ያኛ የምንሳደበውን አንቺ ቀስ ብለሽ መቅሰም ነው ያለብሽ ማለት ነው። ስድብ ከሆነ ያኔ ለምንድን ነው አንተ የምትሳደቡ ስድብ የምሰማው? ወንጌልን አስተምር፣ በቃ ቁጭ ብለህ አስተምር። መጽሐፍ ቅዱስ ተሰደባለህ እንዳወራ እንኳን እድል አሰጭኝም። ግን ይኸውልሽ እህቴ እውነቱን ስነግርሽ የዘማሪ ዳጊ ንግግር እንደተከሸነች ሽሮ በጣም ስለሚጣፍጥ እየተከታተላችሁ ትሰሙታላችሁ። ምንም ጥርጥር የለው። ጴንጤ ወገኔ ጋር ወንድ ወገኖቼ ጋር መታችሁ በቃ ትክትክ ከብላ እንደተሰራች ሽሮ ወይ ደግሞ ወጥ ማለት ነው። አይተሽዋል። ግን እኔ እኮ በዝማሬነቱ ብቻ ነበር የማውቀው። ያንደበቱን ለዛ አይተሻል። በለ እያጣጣምሽ ምሰሚ ትውልድ ሁሉ ከሰለቸሽ እኮ ራሱ መግባት አልነበረብሽም። አሁን በግዝት እንኳን ብንገዝት አትሄዱም ብዙ ኦርቶዶክሳውያን እውነት ለመናገር። ምክንያቱስ ደርዝ ያለው ነገር ነው ጴንጤዎች የምናወራው። እኔም ወንድሜ ዘማሪ ዳጊም እንደዚሁም ቤካም ዳንኤም ግርማም ኤርሚሻም ቢሆን ሌሎቹ ወንድሞቼ እውነት ያለበት ኦኬ መረጃ ጠቅሰን የምናሳይበት የምንናገረው ነገር የምናቅ ሰዎች ነን። ጴንጤ ማለት ዝም ብሎ ግልብ ትውልድ አይደለም። አምላኩን እግዚአብሔርን የሚያቅ መጽሐፍ ቅዱስ ዓላማው አድርጎ መሰረቱ አድርጎ የተነሳ ትውልድ ነው። አለቅ መንገድ ኦርቶዶክስ ናት ትይኛለሽ እንዴ? መንገድ ኢየሱስ ነው። ሕይወት ማርያም ነች ትይኛለሽ እንዴ? ሕይወት ክርስቶስ ነው። ሕይወት ክርስቶስ ነው። መንገድ ክርስቶስ ነው። እውነት ክርስቶስ ነው። ስለዚህ እኔ በክርስቶስ ስላለው ወንድሞቼ እናቶቼ በክርስቶስ ስላሉ ና ወደ እውነት ተብሎ አይባልም። ኦርቶዶክስ እውነት ሆነ አታውቅም። የስሟ ትርጓሜ እውነት ነው ብለህ አልክ እንጂ ስምና ተግባር ግን አንድ አይደለም። ኦርቶ ማለት በግሪክ ዶክስ ማለት እንትን ምላ ቀጣጥሎ ማውራት ቀላል ነው። ሆኖ ግን መገኘት ሌላ ነው። በእናንተ ቤት ምን መንገድ ያልሆናል? በሁሉም እኮ ነው ወደ አብ ትደርሳላችሁ ተብሎ የሚባለው በሁሉ እና ያውም ይሄን የምትነግሪው ደግሞ በቤተ ክርስቲያኒቱ ስርዓት ያደገን ሰው ነው መታችሁ የምታወሩት ማለት ነው። ስለዚህ አንዳንዴ ልክንም ማወቅ ጥሩ ነው እውነት ለመናገር ማለት ነው። እኛ ተሳዳቢዎች አይደለንም። እውነት ግን ሲነገር በመጽሐፍቶቻችሁ ውስጥ የተጻፈ ነውር ገልጠን ስናሳይ የራሳችሁ ጽሑፍ ማለት ነው በግዕዝ በአማርኛ የተጻፈ እኔ ለምን ሳደባለሁ? ህዝብ አይደል እንዴ ኦርቶዶክስ? ለምን ነው የምሰድበው? እኔ እግዚአብሔር ውጣና ህዝብ ተሳደብልኝ ብሎ አላከኝም። የሱን በጎነት እንድንናገር ነው የመጣ ነው። አንዳንድ የአንደበት ስህተት እንኳን ቢኖር እሱን ይቅርታ እየጠየቅኩ ማለት ነው። ከዛስ ውጪ ዓላማችን እኛ ኦርቶዶክስን ህዝብን ለመሳደብ አይደለም። ህዝቡን እንወዳለን፣ ኦኬ እንወዳለን። ግን አልኩ በፊታችን መቆም አትችሉም ኦርቶዶክሳውያን። በምን በመረጃ እና በማስረጃ ከተባለ ማለት ነው። ጸጋ ይብዛላችሁ ብዙ ወንድሞቼ እዚህ ስላሉ እነሱ ይናገሩ። ዳንሻዬ ዳጊ ግርምሽ ወንድማችን ዲያቆን ኤርሚያስ እንኳን ደህና መጣችሁ። ወንድምነት ቤቱ ምራው ኦርቶዶክሳውያን ላስገባቸው። በነገራችን ላይ ብዙ ኦርቶዶክሳውያን መሆን የሚፈልጉት የዚህን ዓለም ስርዓት እንደፈለጉ እንዲሆኑ ስለሚፈቅድላቸው ብቻ ነው። አሁን የአሁን አያታችን ለምሳሌ ወደ ኦርቶዶክስ ካልመጣችሁ በስተቀር አድኑም ፕሮቴስታንቶች ያልዳናችሁ ምናምን አለች።
ላለችው ነገር ግን የሷን ህይወት ስርዓት ምን ይመስላል ተብሎ ቼክ ሲደረግ ፍጹም ዓለማዊነትን የተላበሰ ዓለማዊነትን ፕሮሞት የሚያደርግ አይነት የህይወት ስርዓት ነው ያላት። this is orthodox በቃ ኤርሚ እንደሚለው this is orthodox። ቤቷ ውስጥ ገብቶ ቼክ ሲደረግ በጠቅላላ ያለው ዘፈን ነው፣ የሆነ ብቻ የሚያስጠላ ነገር አለ። ኦኬ ሰውን ሁሉ የሚያድን የተገለጠው የእግዚአብሔር ጸጋ ዓለማዊ ምኞትን የሚያስክድ ኃጢአተኝነትን የሚያስጥል ነው። ኦኬ ተባረከው ተስፋችን ጌታችን ኢየሱስ መድኃኒታችን እሱን በመጠበቅ እግዚአብሔርን በመምሰል የህይወት ስርዓት ውስጥ የሚያስገባን ጤነኛውን የህይወት ትራክ በጽናት ይዘን እንድንቀጥል የሚያደርግ እንጂ ዘፋኝነት የመሳሰሉ ነገሮችን እንድናደርግ የሚፈቅድ አይደለም። that's why ኦርቶዶክስ በህይወት ዘመኗ ማለት ከጨለማው የህይወት ስርዓት ውስጥ ወጣ አታውቅም ብለን ነው። ሰዎች ኦርቶዶክስን ለምን ይወዳሉ? በቃ እንደፈለጉ የዓለምን ስርዓት እንዲያደርጉ ስለሚፈቅድላቸው እንዳለ በእኛ ቤተ እምነት ውስጥ አንድ ዘፋኝ ወይም ደግሞ ዘፈን የመሰለ ነገር እንኳን ድገት ቢገኝበት ሁሌ እንደምንለው እኛ ጋር የመንፈሳዊ ህይወት እንትን በጣም ስትሪክት ነው፣ በጣም አደገኛ ነው ማለት በጭራሽ ነው የማይፈቀደው እንደዚህ ነገሮችና እህታችን እኔ ወዴት ልምጣ? ለምሳሌ ኦርቶዶክስ ቀጥተኛ ናት ምናምን ካልሽኝ እዛ በመጣ እንዳንቺ ልዘፍን ነው? እንዳንቺ ተከሻ ልመታ ነው? መቀመጫ ልነቀንቅ ነው? ምንድነው ማድረግ? ለጠጣ ነው? ለሰክር ነው? ወላክ ምንድነው ማድረግ? ለምሳሌ በዚያ በኩል መዳኔን አገኛለሁ፣ እድናለሁ፣ እርግጠኛ ሆናለሁ ማለት የሥጋ ስራ ተብሎ የተዘረዘሩት እነኛ ነገሮች አንቺ ላይ ሁሉም ተገልጦ ያየው ማለት ነው። ወዴት ነው መጠሩን? እኛ ኦርቶዶክሳውያኖች ወዴት ነው መጠሩን? አሁን ቪዲዮ ባሳያችሁ በጣም የሚያስጠላ ቪዲዮዎች አሉ። በጣም የሚያስጠላ በጣም የሚዘገን ማለት ነው። እና ኦርቶዶክሳውያን አይናው የተነሳው ነገር በጠቅላላ ሰሞኑን እንዳትቀመጡ አድርጓቸዋል። ህዝቡን ሁሉ አሳስታለች። እግዚአብሔር ይመስገን ልክ ነው። ኤርሚማ እኮ ህዝቡን አሳሳተ ህዝቡን ሁሉንም ማለት ነው። ስዕል እየለጠፍሽ ስዕል ያድናል ብለሽ ስትጠብቅ የነበርሽ ከስዕል ወተት እንደሚያመነጭ ተጽፎ ያን ነገር በእግዚአብሔር ቃል ከንቱና ባዶ እንደሆነ ተነገረ። በቃ ወደ ትክክለኛ ወደ ሐዋርያቱ ትምህርት እንድትመጡ ወደ ክርስቶስ ትምህርት አይኖቻችሁን እንድታቀኑ ተደረገ። ያለ እናንተ ክርስቶስ ኢየሱስን ተመልከቱ፣ ወደ እርሱ ነው፣ ወደ ነፍሳችሁ እረኛ ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ ብሎ ማለት ማሳሳት ነው። አዎ ልክ ነው። አዎ ኦኬ ሶ እውነትም ማሳስቷቸዋል። ይህንን ባር ልምምድ መጽሐፍ ቅዱስ የማያውቀው ልምምድ ተው ብሎ ማስጣሉ እናንተን ማሳሳት ነው። ተሳክቶለታል ማለት ነው። ዳኒ ተሳክቶለታል፣ ዲያቆን ኤርሚ ተሳክቶለታል፣ ዳግሻ ተሳክቶለታል ማለት ነው። ሁላችንም ተሳክቶልናል፣ እግዚአብሔር ይመስገን። እና እህታችን እኔ መመክርሽ ጌታ ይወድሻል ካለችበት ዓለማዊነትና የዓለማዊነት የህይወት ስርዓት ውስጥ ጌታ እውነት በቃ የተገለጠው ጸጋ ሊያድን ነውና እነኚህንም ስርዓቶች ሊያስጠላውና ስለዚህ አንቺ ወደ ጌታ ነኝ እንወድሻለን። እሺ ላስገባና ዳንሻዬ ሰላም በለን። ዲያቆን ኤርሚ ዳግሻዬ ሰላም በለን። ግርምሾ እኔ የትኛዋን እንደምርጥ አላውቅም። ኦርቶዶክሳዊ እሺ ቀጥተኛ መንገድ እሺ ወገኖች ታብታብ አድርጉ። አንድ ጊዜ ታብታብ እያደረጋችሁ ፕሊዝ። እሺ ኤርሚ ሰላም በለና በዛውም ተቀበለው ቀጥተኛውን። ኤርሚ አለ። ሰላም ወዳጆች እንዴት አመሻችሁ? ኤርሚ፣ ዳኒ፣ ግርምሽ፣ ዳጌ እዚህ ያላችሁ ቅዱሳን ሁላችሁ ከጌታ ጸጋና ሰላም ይብዛላችሁ። አሜን። ተቀበለው። ማን ነው ቀጥተኛውን? ሰላም ቀጥተኛው። ሰላም ጤና ይስጥልኝ። እንዴት አለ? እግዚአብሔር አለን። ሁሉ ሰላም ነው። እግዚአብሔር ይመስገን። ርዕሱን አንብበኸዋል? ኖ አስወርደው ወንድምነት። አንደኛ አንድ ፎሎወር ነው ያለው። በዋናው አካውንት ነው፣ አገልጋይ ነው። በዋናው አካውንት ነው። አንድ ፎሎወር ይዘህ አንድ ፎሎወር ማለት አንድ ፎሎወር አሁን የከፈተው እና አገልጋይ ነህ።
እንትና አትበሉ። ምንድነው ይሄ ሸለምጥማጥ ያየች ዶሮ ይመስል እየተደበቃችሁ አትምጡ። ራሳችሁን ችላችሁ ነው ኦርቶዶክስ አገልጋዮች በራሳችሁ ፔጅ ነው። እኔ ስመጣ በተናገር እውነቱን ነው እናንተ ቤት የምመጣው ለመግባት። ዳጊ ሲመጣ በዳጊ ነው፣ ኤርሚ ሲመጣ በኤርሚ ነው፣ ዳኒ ሲመጣ በዳኒ ነው የምንመጣው። አትደበቁ። ራሳችሁን ችላችሁ። ሶሪ ኤርምሻይ። አይ ልክ ነህ ኤርሚ። እኮ እዚህ ቲክቶክ ላይ በጣም ለፍተው የሚያገኙትን መምህርነት ይክዱታል። ለፍተው የሚያገኙትን ቅስና ዲቁና ይክዱታል። በቃ ሰው በራሱ መተማመን አለበት። በሚያምኑት ትምህርት መተማመን አለበት። እንደዛ ነው መሆን ያለበት። ያ ኤርሚና ተቀበላት። ማይማም ሰላም ማይማም ማይማም ሚውት ነው እያወራ ወይንም እያወራሽ ከሆነ ለምንድን ነው ያስወረድከኝ? አሁን ገብተሻል። በቃ እንዴት አመሸሽ? ሰው ግን መለፍለፍ አይከብደውም? ምንም ሀሳብ ላይ ምናምን ነገር ኧረ በስመ አብ። ኤርሚዋ ተቀበላቸው። እንግዲህ እኔ ያስገባለሁ። እንግዲህ ሞክር፣ መሞከር ጥሩ ነው። ሰላም አበባ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። አማርኛ በደንብ አልችልም። አሁን ዳጊ if you can pray for me ብዙ ጊዜ የዳጊ መዝሙር እሰማለሁ እና በጣም ነው የምወደው። ሰው ትንሽ ጸሎት ቢያደርግልኝ ወይም ደግሞ በውስጥ ሲጽፍልኝ ደስ ይለኛል። እሺ ዳጊሻዬ አሁን አይመቸውም፣ ቢዚ ነው እና ፎሎው ያርገኝና በውስጥ ጸሎት ቢያደርግልኝ ደስ ይለኛል። እሺ እሺ፣ ተባረኪ። ፎሎ እንዲያደርግሽና ቴክስት እንዲያደርግልሽ ነግረዋለሁ። ተባረኪ። Thank you very much. Okay. አንዴ አውሪው ኤርሚ። እህቴ አበባ የት ቤተ እምነት ነሽ እህታችን? እኔ ጴንጤ ነኝ። ጴንጤ ነው የማርገው። ብዙ ቸርች ምናምን አልሄድም፣ ግን ቤት መጥቶ 2-3 ጊዜ ጸሎት ተደረገልኝ እና በብዛት ለምንድነው ቸርች ማትሄጂው? አው ልጀምር እያልኩ ነኝ። እጀምራለሁ። እሱን መቼ ነው? ከመቼ ጀምሮ ነው ጴንጤ ሆንሽው? ቆይቻለሁ። ገብቼ ነበር፣ ወጣሁና ወደ ኦርቶዶክስ ተመለስኩ። ከዛ ደግሞ አሁን ደግሞ ወደ ጴንጤ ተመለስኩ ማለት ነው። በመመላለስ ላይ ነው ያለሽው? ምን አልከኝ ብራዘር? በመመላለስ ላይ ነው ያለሽው? አይ አሁን ማጨርሻለሁ። ልቤ በቃ ከጴንጤ ነው። ብዙ የዳጊ መዝሙር ሰማለሁ። የዮናታን ስብከት በብዛት ሰማለሁ። የት ሀገር ነው ያለሽው? ኢንግላንድ። ኦኬ። እሺ አውቄ ነው የጠየኩሽ። ዳጊ አያገኝሽም? ጸሎት የምትፈልጊ ከሆነ እኔ ኢንግላንድ ሰው ላገናኝሽ። ዳጊ አያገኝሽም፣ ይኸው በወንድሜ አያገኝሽም። ከተጸለይልሽ በኋላ ግን ያገኝሻል። እሺ ችግር የለውም። በቃ ፎሎ ባክ መልሼልሻለሁ። እዛው የት ነው? ዩኬ ለንደን ያለሽው ወይስ የት ነው? ማንቸስተር ወይስ ለንደን? ለንደን። አሁን የፎሎ ባክ መልሼልሻለሁ። አገልጋይ ያላገናኝሻለሁ። እዛ ይጸልይልሽና እሰየው ጌታ እንኳን ረዳሽ። መሄድ መምጣቱ ቆሞ በክርስቶስ ላይ ባለ እምነት እንድትቆሚ ጴንጤ ነኝ ብለው ለማለት ቸርች በእኛ ቸርች ገብተሽ ትምህርት ከተማርሽ የውሃ ጥምቀት ከተጠመቅሽ ጌታን ኦፊሻሊ አምነሽ በልብሽ አምነሽ ከተቀበልሽ ከዛ ነው እንደዛ ማለት የምትችሉና ኦኬ መተሽ ነበረ። ከዛ ሳይገባሽ ወደ ኦርቶዶክስ ተመለሽ። አሁን ደግሞ ከኦርቶዶክስ ደግሞ ወደዚህ ከመጣሽ
የፎሎ ባክ መልሼ ልሻለሁ። ስልክሽን አስቀምጭልኝ። አገልጋይ እዛው ለንደን ውስጥ አገልጋዮች አሉ እዛ እነሱ አግኝተውሽ መሰረታዊ ክርስትና ትምህርት እንድትማሪ ጌታን እንድትቀበይ ካደረጉሽ በኋላ እዛ ዳጊ ደውሎ ያወራሻል። ችግር የለው። እሺ ብራዘር ቴንክ ዩ ቬሪ ማች። ፎሎ ባክ መልሼ ልሻለሁ። ጻፊ ልንሰጥሽ። እሺ ስልኬን ጽፍላለሁ። አውርደኝ አልችለውም በደንብ። ኦኬ ቆይ አንዴ አትወረጂ። ቆይ አንዴ ወረድሽ። ወርቅዬ ለንደን ነሽ አይደል? የአንቺ ሀገር ብዙ እኮ ይምታታብኛል። ወርቅዬ የታች እያየሁሽ ነሽ አይደል? ያውና ትላክ ላኪ ትጻፍ፣ እሷ ትጻፍ ለእኔ በውስጥ ወርቅዬ። በቃ ስለዚህ አንቺ ጋር በውስጥ አገናኛታለሁ። ያ ቴንክ ዩ ተባረኩ። ናገባ ተመልሰን። እሺ አማን ይሻዬ ሁለት ቦታ እንደውም ቢሆን አሪፍ ነው። እሺ ኦርቶዶክሲያን 2 ቁጥር ጻፉና ላስገባችሁ አይሻልም? ኦርቶዶክሲያን 2 ቁጥር ጻፉ እና ላስገባችሁ። ገስት ላይ ስላላችሁ አለው ነው ላይክ ግራ ገባኝ ማንን ከማን እንደምስ። እሺ ኦርቶዶክሳውያን እዚህ መምህራን ስላሉ መምህራን ብትሆኑ ደግሞ ሞር አሪፍ ነው። መምህራኖች ብትሆኑ ሞር አሪፍ ነው። እሺ ኤርሚዬ የተቀበለው በለስ አልቀን ነው ሜል ዛሬ አዲሱ እንኳን ደህና መጣ። እንኳን በሰላም ጠበቃችሁ። ሁሉ ሰላም? እግዚአብሔር ይመስገን። ሁሉ ሰላም ነው? ሰላም ነኝ፣ እግዚአብሔር ተመሰገነ ይሁን። ደህና ናችሁ? አለን። አዲሱ የምን እምነት ተከታይ ነህ? እኔ ፕሮቴስታንት ነኝ። እሺ ኦርቶዶክሳውያንን ነው እየተቀበልን ያለ ነው። አይ ቆይ በብሎክ ይሰናበት። እወዳችኋለሁ። አይ በብሎክ ይሰናበት። አድርጌዋለሁ። እኔም ቤት ካንተም ቤት አስገባልኝ ተራ በተራ አንተ ስራውን ይሰራል። ችግር የለውም ወንድምና አስገባ። እሺ ኦርቶዶክሳውያን ብቻ 2 ቁጥር ጻፉና ግቡ። አይግባ ፔንቴም የሆነ ይግባ። ደብል ነው የምመጣው ከኔም ቤት ካንተም ቤት ማለት ነው። ከዚህ የኛ ይሄ ላይቭ ዳግም አያዩትም። በሱ ፍቃድ የሚል አካውንት 2 እየጻፈ ነው። እሺ አባኩ ቶራራው የሚል አካውንት ይታየኛል። ወጣ አንተ ነው አስገባኝ። እኔ ቤት ብሎክ የተደረገ ሰው። ኦኬ የኤርሚ ገብቷል። ሰላም ወዳጄ፣ እንዴት ነህ? ሯ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? የምን እምነት ተከታይ ነህ? ኦርቶዶክስ ነኝ። መልካም፣ እንዴት ነህ? እንኳን ደህና መጣ። እግዚአብሔር ይመስገን። ትዳር ታገናኛችሁ? ጠሮባል እንዴ ብራዘርዬ? ምንድነው ነገር እንዴ? እግዚአብሔር ገንደሮ አይ እቺ ልጅ ትሻላለች ቢያንስ ኤርሚዬ፣ እቺ ትንሽ ታስወራለች። እሺ መርሲ እንደገና ላኪ፣ ቢያንስ እሷ ትሻላለች። ቢያንስ የተሻለ ነገር አላት ከኦርቶዶክሳውያን